የማትወልጂ በቅሎ የተባለችበት እንደ ድንጋይ ያደረቀሽ የተባለችበት የተሰደበችበት ልጇ ከግማሽ ቀን በኋላ ከ6 ሰዓት በኋላ የአይኑ ከለር ተቀየረ ማለት ሞተ። ጸጥ ያለችው ወስዳ የኤልሳ አልጋ ላይ አስተኛችው። ወአስከበቶ ውስተ አራተ ኤልሳ ነቢይ በነቢዩ በኤልሳ አልጋ ላይ አስተኛችው። ቀጥ ብላ ወደ ኤልሳ ሄዳ ከተራራማው ሀገር ከቀርሜሎስ መንደር ገብታ ያለችው የሰጠህን ሸማ በደጅ ተቀማ። ነቢየ እግዚአብሔር አይሆንም አላልኩህም ወይ? ሆዴን አታባባው አላልኩህም ወይ? ተሰጥቶ የሚነሳ ልጅ ታይቶ የሚጠፋ ልጅ አልፈልግም አላልኩህም ወይ? ገና እኮ ልጁ አፉ እህል አልለመደም። ገና እኮ ልጄ ዘመድ አላወቀም። ተነጠቅኩ አለችው። ግድ የለም ብሎ አረጋጋት። አለፍ ብዬ ታሪኩን የማነሳው የምፈልገው ነጥብ ሌላ ስለሆነ ታሪኩን እናንተ ምኑና ብሉት። ግድ የለም ብሎ እሷ ካስቀመጠ በኋላ ምክር ጀመረ። ሕይወት ያለው ከማን እጅ ነው? ንገሩኝ። ድህነት ያለውስ፣ በረከት ያለውስ፣ ፈውስ ያለውስ፣ መነሳት ያለውስ፣ መንጻት ያለውስ ከእግዚአብሔር ዘንድ ነው። በርቺ ይላል። አይዞሽ፣ እግዚአብሔር ያለ አንድ ነገር ይሄን አላደረገም። አይዞሽ፣ የሚያጽናኑትን ወደኛ ይላክልን እግዚአብሔር። ዛሬ ሁሉም ልብ ሰባሪ ነው። ሁሉም የሚያወራው መዓት ነው። ታውቃላችሁ። አጽናኞችን እግዚአብሔር ወደኛ ይላክልን። ገያዝን ጠርቶ በትሩን ሰጥቶ ሂድና አልጋው ላይ የሞተውን ልጅ በዚህ በትር አስነካው። በትሩ የኤልሳ በትር ምንድን ነው? በትር ነው፣ እንጨት ማለት ነው። እርኩስ ከሀገር ወደ ሀገር ሲንቀሳቀስ ተራራ ቢገጥመው አቀበቱ ይወርድበታል። ዳገት ቢገጥመው አቀበቱን ይወጣበታል። ፈፋ ይሻገርበታል። በትሩ ኤልሳ ሸገር ያለ ስለሆነ ወገቡ ያዝ ያደረገው ፀጉሩ የተመለጠ ከትህርምት ከጸሎት የተነሳ የኦሪትን ንባባት ከማደላደል የተነሳ የአይኑ ሽፋሽፍት ሰብሰብ ያለ ፊቱ የተቆጣ አይነት ሽማግሌ ነው ኤልሳ። አይዞሽ፣ ያ የሽማግሌ እግሩ ከት አንደበቱ ነገር አያሳትት ያለ ሽማግሌ ነው። አይዞሽ ብሎ ጊያዝን ላከው። መመሪያ ግን ሰጥቶት ነበረ እንዲህ ብሎት፣ ጊያዝ ከመንገድ ላይ ከሰው ጋር እንዳታወራ፣ ሰላም ቢሉ ሰላም እንዳትል፣ መንገድ ላይ ሰዎች ስለ ማንኛውም ነገር ቢያወሩ አታውራ፣ አትናገር፣ ዝም በል። ዝም ብለህ ሄደህ በትሩን ብቻ አስነካ። እሺ ብሎ ኤልሳ እየሮጠ ሄዶ የሞተውን ልጅ ቢያስነካው መነሳት አልቻለም። ቢያገላብጠው አንዴ ራሱን ቢያስነካው፣ አንዴ እግሩን ቢያስነካው፣ አንዴ ልቡን ቢያስነካው መነሳት አልቻለም። ስለ ሶስት ጉዳይ፣ አንደኛው ሕግ አፍርሰዋል። አትናገር፣ ሰላም አትበል፣ ሰዎች መንገድ ላይ ቢያገኙ ሰላምታ አትለዋወጥ፣ ምንም ነገር አታውራ ሲለው እርሱ አንደኛው ባሰበት። አንደኛው። ሁለተኛው ከዚህ በኋላማ አለ ቢያዝ እኮ ከዚህ በኋላማ ምን ነቢዩ ኤልያስ ምን ነቢዩ ኤልሳ ያ ታላቁ ነቢይ ጊያዝ መጣ ነው የምባለው። ብቻ ይቺ በትር ሙቱን ታስነሳለች እንጂ እግዚአብሔር ይርዳኝ እንጂ ያ ሙት ያስነሳ እየተባሉ
ስከበርበት፣ አቦ አቦ ስባልበት፣ ስበላበት፣ ስጠጣበት ታየኛል። የእግዚአብሔርን ተአምር፣ የእግዚአብሔርን ስራ፣ የእግዚአብሔርን ጌትነት፣ የእግዚአብሔርን የፈውስ አገልግሎት ለእርሱ ሆድ መሙያ ጫንቃ መሙያ ያደረገው አስበው። ከዚህ የተነሳ ነው። ሶስተኛ እንዲያው ይሄ ነብይ እግዚአብሔር ኤልሳ የሚባል ሰውዬ ሽማግሌ ቂላቂል ነው። እንዴት ነው አሁን በዚህ በትር የሞተ ሰው ይነሳል? ወገኖች አሁን በዚህ በበትር በዱላ ሙት ይነሳ? ቀለኛ ሽማግሌ ነው ብሎ አትልም። ወደ እናንተ ልመለስ፣ ወደ ራሳችን ልመለስ። በስኳይ ወቅት ለፍላፊ ሰዎች ከሰው ተለይቼ አንደበቴን ሰብስቤ እጅ እግሬን ከት አድርጌ ጾማለሁ ብለው ፕሮግራም ያደረጉና እንዲያውም ከበፊት ይብሱባቸዋል። የዘጉት ደጃቸውን ነው እንጂ ልባቸውን አልዘጉ። አንዳንዶች አንደበታቸውን አልቋጠሩ። ብዙ ሰዎች ሱባኤ ቦታ የሚደክሙበት አንዱ ጠባይ ይሄ ነው። እግዚአብሔር ከዚህ ሰው አዎ አንደበት ጋር ተቆጠበ አይሆንም። አንደበት እሳት ነው፣ ገዳይ ነው። አንደበት አገላብጦ ቢያስነካው ቢለው አልሆነ። አንዳንድ ጊዜ ጸለያችሁ ቦታ ቀያይራችሁ አንዴ ሳድካኒ፣ አንዴ ሰሚነሽ፣ አንዴ ስውሯ፣ አንዴ ኪዳነምህረት፣ አንዴ ጦጡ ጠብ የሚል ሲጠፋ ያኔ መቆም ነው። ችግር አለ ማለት ነው። እየሰማችሁ ቦታ በመቀያየርማ ጽድቅ የለም፣ የእግዚአብሔር መገለጥ የለም። እንዲያው ህልም ሲደርቅ፣ ራእይ ሲደርቅ፣ ጽድቅ ሲደርቅ፣ ቅድስና ሲርቅ ቆም ማለት ጥሩ ነው። ምዕመናን ብዙ አታምፁ እባካችሁ። ከመሮጣችን በፊት ቆም ብለን ምንድን ነው የጎደለኝ ብለን ከሱባኤው ከመዘጋጀታችን በፊት ሽምብራውን ከመቁላታችን በሶውን ከማስፈጨታችን በፊት ለትራንስፖርት ብር ከማዘጋጀት ገዳማትን ከመምረጥ በፊት ከከሌ ታቦት ይበልጣል ይሆን እንዲያው የከሌ ጸበል ይሻለኝ ይሆን ከማለት በፊት እናንተ ናችሁ የምትሉት። ከማለታችን በፊት ቆም ብሎ ምንድን ነው የጎደለኝ ማለት ነው። ብዙ ሰዎች ደክመዋል። ብዙ ሰዎች ዝለዋል። ብዙ ቦታ ሱባኤ ብለው ረግጠዋል። ጸበል ብለው ረግጠዋል። ዘግተዋል። ጸልየዋል። አልቅሰዋል። ፈውስ የለም። ራእይ ደርቋል። ቅድስናው ይብስና ገጥሞታል። ቄሱም ዝም፣ ሕፃኑም ዝም ሆነዋል ነገሩ። ልክ እንደ ኤልሳ ቢያገላብጠው ቢለው እምቢ ቢለው እየሮጠ ሄደ ወደ ነብዩ ወደ ኤልሳ እየሮጠ ሄዶ ነብይ እግዚአብሔር አልተነሳም እምቢ አለኛል፣ ሙቶ አልነሳ አለ። ሁል ጊዜ ነገር የሚያወሩ ሰዎች ይገጥማቸዋል። ሁል ጊዜ ችግር የሚያወሩ የሞት የችግር የተስፋ መቆረጥ ድማሚት በጆሮአችን የሚያሰሙ ብዙ ሰዎች አሉ። ሁል ጊዜ የሞት ነገር ከአንደበታቸው የማይጠፋ ሁሌ አልተሳካም የሚሉ ሁል ጊዜ አይሆንም የሚሉ የራሳቸውን ጥፋት ይሸፍኑታል። የራሳቸውን ጉድለት ይጋርዱታል። የራሳቸውን የየዕለት እንቅስቃሴ በተዋቡ ቃላት እያስዋቡ የራሳቸውን ደመና የራሳቸውን ኃጢአት እየጋረዱ እየሸፈኑ በእኛ ላይ ሁል ጊዜ ሞት ድማሚት ድምፅ ያሰማሉ። የለም ተስፋ ቁረጡ የሚሉ ሰዎች ብዙ ናቸው። ገያዝ ሙቶ አልተነሳም ማለት ነው። በጣም የሚገርመው ኤልሳ አልመለሰለትም። ገያዝ ችግር ሲያወራ በራሱ ችግር የተነሳ በራሱ ጥርጥር በራሱ ክህደት በራሱ ንዝህላልነት የተነሳ የተጓደለበትን መንፈሳዊ እሴት ሳይረዳ ዝም ብሎ ሲያወራ ሳይመልሱለት ኤልሳ ቀድሞ ወደ አልጋው ቤት ሲገባ ያ ሕፃን ልጅ ተጋድሟል።
በትሩን አስነካ። የአብርሃም የይስሐቅ የያዕቆብ አምላክ አንተ የሞተውን ታስነሳለህ፣ የታመመውን ትፈውሳለህ፣ የወደቀውን ታነሳለህ፣ የረከሰውን ታነጻለህ፣ የራቀውን ታቀርባለህ፣ የቀረበውን ታርቃለህ፣ ጠፍቶ የነበረውን ትፈልጋለህ። ለአንተ የሚሳን ነገር የለም። ይሄ መውት እንድታስነሳልኝ ይሄ ሞተው ልጅ ቢነሳ እኔ አልከብርበትም፣ አንተ ግን ትከብርበታለህ። ይሄ ሞተው ልጅ ቢነሳ ያው እግዚአብሔር ብዬ በፊትህ ቆማለሁ። እኔ ልብላበት፣ እኔ ልጠጣበት፣ እኔ ልሾምበት፣ አቦ ልባልበት እንዳልል ታውቃለህ። ክብርህ ግን ይገለጣል። እባክህ የጠዋቱን ለቀን የቀኑን ለጠዋት ኃጢአቴን አትመልከት። የዚችን ብላቴና ልጅህ ኃጢአቷን ሳታይ የሁለታችንን የኃጢአታችንን ብዛት የሰውነታችንን ክፋት አትመልከት። በቸርነቴን ብላቴና አስነሳልኝ ብሎ በትሩን አስነክቶ ጸለየ። ብድግ አለ። እማዬ አለ። አይኑን እያሸብኝ አለ። ተኝቼ ነበር እማዬ አለ። እንዴ ነቢየ እግዚአብሔርን መጥተሃል? እንዴት አንተ አልጋ ላይ ተኛው? በቅዱሱ ሰው በነቢዩ አልጋ ማን ያስተኛል? ለምንድን ነው ያስተኛችሁኝ? ያለ ብላቴናው በሕይወቱ የተከናወነውን አላወቀም። እግዚአብሔር በሕይወቱ ያደረገለትን አላወቀም። ግያዝ ግን ሰናፍጭ ቅንጣት በምታህል እምነቱ ከሞት አስነስቶታል። ወገኖቼ ዝም ብላችሁ በእግዚአብሔር ላይ ተደግፋችሁ ተኙ። በእናንተ ላይ ተአምር ይከናወናል። ዝም ብላችሁ እግዚአብሔር በማዳኑ ስራ፣ በካህንነቱ ስራ ባበጃቸው በቅዱሳኑ ላይ ተደገፉ። በእነሱ አልጋነት ምርኩዝነት ኑሩ። ያን ጊዜ የማናውቀው ታምር ይከሰታል። እኛ ቢደክመን የምንተኛባት፣ ብንዝል የምንደገፋት፣ የሥጋ ሞት ቢያገኘን ተንተርሰን እረፍት የምናደርግባት የእኛ አልጋችን ድንግል ማርያም ናት። እርሷን የተደገፉ በእርሷ ያረፉ ሞት የለም፣ እረፍት ነው። እዚህ ቦታ ላይ ያላችሁ ሰዎች ታውቃላችሁ። በተለይ ከምሽቱ ከ4 ሰዓት በኋላ አንዳንድ ሰዎች በየስርቻው የገቡና እመቤቴ ያሳረፍኝ ይላሉ። እግዚአብሔር ያሳርፋቸው። እመቤቴ የተራሬን ሰላም፣ የሰውነቴን ጤንነት፣ የአይምሮዬን ሰላም ስጪ፣ ልረፍ ብለው ይለምኗታል። ማረፊያ ናት እሷ። ማረፊያ በኃጢአት የደከሙ ከጽድቅ ርቀው የዘለሉ ከክርስትናው ከጉዞው ርቀት የተነሳ መንፈሳዊ እግራቸው የሰለለባቸው የደከመባቸው ወጥተን ወርደን ተጉዘን መንፈሳዊ ንዝህላል አጥቅቶን መውደቅ ሲበዛ አረፍ የምንለው ድንግል ማርያም እንግዲህ አንቺ ታውቂያለሽ የምንለው ስም ነው። እሷ ማረፊያችን ናት። በእርሷ ተደግፈው ያፈሩ የእኛ አልጋችን እርሷ ናት። የእኛ ማረፊያችን እርሷ ናት። የእኛ አለኝታችን እርሷ ናት። ለእኛ የማትቆረቁረን ትራሳችን ድንግል ማርያም ናት። ንጽሕት ናት፣ ቅድስት ናት፣ እናት ናት። የብዙ ሰዎች አለኝታነታቸው ይቆረቁራል። ለሰዎች ምስጢራችሁን ብታካፍሉ ለሶስተኛ ወገን ይነግሩታል። ድካማችሁን ብትነግሩት ይሳለቅበታል። ማጣታችሁን ብትነግሩት ይጠቀምበታል። መውደቃችሁን ብትነግሩት ያሾፍባችኋል። ለድንግል ማርያም ግን ስትነግሯት
እናት ስለሆነች። እናንተ ሸክም የከበዳችሁ ወደ እኔ ኑ። ምን በሉ? ንገሩኝ። ምን በሉ? ኑ። ምን የከበደባችሁ? ሸክም፣ የኃጢአት ሸክም፣ የበደል ሸክም፣ የርኩሰት ሸክም፣ ሌላ ሸክም አይደለም፣ የኃጢአት ሸክም ነው። ምናልባት እኛ አሁን ያለነው በዚህ ትውልድ የተካነን አገልጋዮች ብር ይዛችሁ ኑ፣ ወርቅ ይዛችሁ ኑ፣ ዳይመንድ ይዛችሁ ኑ፣ ዶላር ይዛችሁ ኑ እንግዲህ ይሆናል። እግዚአብሔር ግን ምንድን ያለው? ኃጢአታችሁን ይዛችሁ አነ አአርፈክሙ፣ እኔ አሳርፋችኋለሁ። እግዚአብሔር ያሳርፋል። እርሷ እመቤታችን የአሳራፊው ልጅ ስለሆነች ሁል ጊዜ በሕይወታችን ጣልቃ እየገባች ታሳርፈናለች። እርሷን ለእናትነት እኛን ለልጅነት ያደረገ የአባቶቻችን አምላክ በሥጋ የተገለጠ ኢየሱስ ክርስቶስ ክብር ምስጋና ይግባው።